ሰላም ወደ ቻናል ቤተሰቦች እንዴት ናቸው? ደህና ነኝ እግዚአብሔር ይመስገን። ዛሬ ደግሞ ሾርባ እንሰራለን። ሾርባ የዱባ ሾርባ እኛ ሀገር ዱባ ይባላል። በአረቦች ደግሞ ብዙ ስም አለ። ላዕቲን ይላሉ፣ እንገራ ይላለው፣ ሌላ አንዱን ረስቼዋለሁ። እና የዱባ ሾርባ አብረን እንሰራለን ማለት ነው። በጣም ቀላል ነው። እኛ ሀገር እንግዲህ ዱባ በሾርባ እኔ አላቅም፣ እውነት ለመናገር ሲጀመር እንጃ እኔ በልቼ አላቅም። እና ሾርባ ለመስራት እንግዲህ በጣም ቀላል ነው። እንግዲህ መጀመሪያ ቪዲዮ ጥራት እንደሌለ አውቃለሁ፣ አይታይም በደንብ ያው እያወቅኩ ነው። ያው መጀመሪያ ሳላቅ ነው ስቀርጽ ማለት ነው። እንግዲህ እንደምታዩት መጀመሪያ ሽንኩርቱን አበሰልኩት። ከዛም በኋላ ነጭ ሽንኩርት ጨመርኩበት። ከዛን የተቆራረጠ ዱባ አለኝና እሱ ሽንኩርቱ ከበሰለ በኋላ ጨመርኩበት ማለት ነው። ከዛን እሱ ብዙ እንትን አይፈጅም፣ ብዙ ሰዓት አይፈጅም። ቢያንስ ከ15 እስከ 20 ደቂቃ ከዚህ በላይ አይወስድም። እና ቅመሞቹም ደግሞ በጣም ቀላል ነው። ቤታችሁ ውስጥ የሚገኘው ቅመም መጠቀም ትችላላችሁ። እኔ የተጠቀምኩት እርድ፣ ቆንጆ በርበሬ፣ ጨውና ኩዝበራ ወይ ደግሞ ድንብላል ነው፣ ደረቅ ድንብላል ማለት ነው የተፈጨ እና በጣም ቀላል ነው። ለነገራችን ላይ ዱባ ስንል ምንም እንትን አይመስልንም፣ ግን ብዙ ጥቅም አለው። ለምሳሌ ለሰውነት ጥራት በጣም ጥቅም አለው። ሰውነት ያጠራል። ቢነድፍ ጅስም እላለሁ በአረብኛ እና በጣም አሪፍ ነው። ሱካር ምናምን ካለ ሰው የሰውነት እንትን ነው ማለት ነው። ለሰውነት በጣም አሪፍ ነው። እንግዲህ እንደምታዩት ያው በጣም ቀላል ነው። ዱባ ከበሰለ በኋላ ሽንኩርቱ ጋራ ቅመሙን ጨመርኩበት። ከዛን አብሮ ትንሽ ከበሰለ በኋላ ሙቅ ውሃ ጨመርኩበት። እሱ ከፈላ በኋላ እንደዚህ ሲበስልልን እዛም በኋላ ጨው አይቼ በብሌንደር ፈጨዋለሁ ማለት ነው። እና ቁም ነገር ዱባው በጣም አሪፍ ነው ለሰውነታችን፣ በጣም አሪፍ ነው ማለት እዚህ ጋር እየቀረጽኩ የእንትኑ ግንፋሎቱ ስልኬን እንዳይታይ አረገና እንግዲህ አሁን ጨመርኩት እንትን ነው አሰል ወይ ደግሞ ማር ማለት ነው። ማር እንጨምርበታለን ማለት ነው። እውነት ለመናገር በጣም አሪፍ ነው፣ ተጠቀሙ። ጨረሻው ይሄ ነው። ስለተከታተላችሁን አመሰግናለሁ። ላይክ ሰብስክራይብ ኤንድ ኮሜንት ሼር ማድረግ አትርሱ። ስለተከታተላችሁን አመሰግናለሁ።